ውጤታማ መግባባትን ለማከናወን የሚከተሉትን የመግባቢያ ክህሎቶችን ማዳበር ተገቢ ነው። የሚከተሉትን የመግባቢያ ክህሎቶችን ማዳበር ተገቢ ነው ነው። የመጀመሪያው ነገር መቻቻል ነው። መቻቻል አቤት ስታምር ይህች ወርድ መቻቻል የምትሉት ቃል እንዴት እንደምታምር! የሁሉም ቃል ገዢ ቃል ናት መቻቻል የምትለው ማለት ነው። ሀገር እንደዚህ ሁና ተገንብታ ያለችው በመቻቻል እና በዚህ ውስጥ የማንወደውን የማንስማማበትን አመለካከት አያችሁት አይደለ? የያዘችው ጉድ በጣም ከባድ ነች። መቻቻል የምትባለው ነገር የማንወደውን ወይንም የማንስማማበትን አመለካከት፣ የአኗኗር ዘይቤ፣ እምነት ወዘተ ለመፍቀድ ዝግጁ መሆን ነው ይላል። ለመፍቀድ ዝግጁ መሆን ወደድንም ጠላንም መቻቻል ከሌለ አብሮ መኖር አይኖርም። ለምሳሌ ከባድ ነገሮች ነው እዚህ ውስጥ ያሉ። እዩት። አመለካከት አለ፣ የአኗኗር ዘይቤ አለ፣ እምነት አለ። ስለዚህ የአንዱ እምነት ከአንዱ እምነት እንደሚለያይ ግልጽ ነው አይደል እንዴ? የአንዱ እምነት የኔ እምነት የራሴ እምነት ነው፣ ትክክለኛ እምነት ነው ብዬ ነው የማምነው። የኔ እምነት የሌላው እምነትስ ትክክል አይደለም ብዬ ነው የማምነው። ትክክል አይደለም እምለው ግን በእምነቱ ነው። ገብቷል አይደለ? በእምነቱ ያድናል ብዬ የማስበው የኔ እምነት ነው። የሆነ ሌላ እምነት ደግሞ ያድናል ብሎ የሚያምነው የእሱን እምነት ነው። ሌላው እምነት ትክክል አይደለም ያድናል ብሎ አያስብም። ነገር ግን ሁሉም ሃይማኖተኛ አንድ ላይ እንድንኖር ምን ያስፈልጋል ማለት ነው? መቻቻል ያስፈልጋል ማለት ነው። መቻቻል ማለት የእሱን እምነት መቀበል ማለት አይደለም። የእሱን ባህል መቀበል ማለት አይደለም። የእሱን አመለካከት መቀበል ማለት አይደለም። አብሮ ለመኖር መቻቻል ያስፈልጋል። እና እኔ ግርም ነው የሚለኝ አሁን በጣም ሲሪየስ የሆነ ጉዳይ ነው። የሃይማኖት ጉዳይ ስታወጣው ሲሪየስ የሆነ ጉዳይ ነው። እውነት ለመናገር ሃይማኖት የጠብ ምንጭ መሆን ነበረበት? በፍጹም። ሃይማኖት የጸብ ምንጭ ሊሆን አይገባም። በፍጹም። እንዴት በሉ። መጀመሪያውኑ ማወቅ የሚገባን ነገር ምንድን ነው? ከሰውና ከሃይማኖት በፈጣሪ ዘንድ ማን ነው የሚበልጠው? መጀመሪያ ግርም የሚለኝ ነገር ከሰውና ከሃይማኖት በፈጣሪ ዘንድ ማን ይበልጣል ብላችሁ ታስቡ። ማን ነው የሚበልጠው? ይህን ማሰብ መቻል ያስፈልጋል። ከሃይማኖት የሚቀድመው ሰው ይቀድማል። መጀመሪያ ሰውን ማክበርና መውደድ ያስፈልጋል። ከዛ በኋላ ነው ስለ ሃይማኖት ማሰብ ያለብን። ግርም ይለኛል ሰውን በሃይማኖቱ ስበብ አቅሎ ማየት፣ መስደብ፣ መወንጀል፣ መግደል በጣም ተገቢ ያለ። ሃይማኖተኛ የሆነ ሰው እንዴት ሰውን ሊጎዳ ይገባል? እና ሃይማኖት በፍጹም ምንድነው ማለት ነው? የጠብ ምንጭ ሊሆን አይገባም ማለት ነው። በፍጹም በጣም ይሄ ስሬት የሆነ ጉዳይ ነው። እና ሰው ሃይማኖተኛ ከሆነ እንዴት ሰው ሌላን ሰው እንትን ይላል? በሁሉም ሃይማኖት ነው የማወራቸው፣ በሁሉም ሃይማኖት ነው ማለት ነው። እና ይቺ መቻቻል የምትለዋ ነገር ለሀገር ግንባታ በጣም ወሳኝ ነገር ነች ማለት ነው። ወሳኝ ነገር ነች እና በእምነት ጉዳይ የአኗኗር ዘይቤ ለምሳሌ ደቡብ ክልል ስትሄዱ እና አማራ ክልል ስትመጡ የአኗኗር ዘይቤ ይለያያል አይደለም? የአኗኗር ዘይቤ ይለያያል። እኛም ክልል ውስጥ እኮ ምን ይኖራል ማለት ነው? የማይጠቅም ባህል አለ፣ የሚጠቅም ባህል አለ አይደለም? ደቡብም ስትሄዱ የሚጠቅም ባህል አለ፣ የማይጠቅም ባህል። ስለዚህ ያን ሁሉ የደቡብን ባህል እኛ ባንኖረው የእኛ ባይሆንም ምን ያስፈልጋል? መቻቻል ያስፈልጋል ማለት ነው። መቻቻል ያስፈልጋል እና ይቺ መቻቻል የምትለዋ ነገር በጣም ወሳኝ ነገር ነች ማለት ነው። በጣም ወሳኝ ነገር ናት። ሲጀመር እምነት፣ ሃይማኖት እና እምነት እንግዲህ ምንድን ነው ማለት ነው? እኔ የሚገርም በዛም ሂዱ በዚህም ሂዱ በዛም ሂዱ እንግዲህ መቼም ትክክለኛ እምነት ሰው እንግዲህ ምንድን ነው ለገንዘብ ብሎ ያቋቋመው እውነት ከሆነ ኦልሬዲ ስህተት መፈጸሙ አይቀርም። ግን ትክክለኛ ለነፍስ ተብሎ ትክክለኛ መንገድ ተብሎ የተቋቋመ ሃይማኖት ከሆነና እምነት ከሆነ ምንድን ነው ማለት እኔም ማምነው ድረስ ሰውን መማረክ የሚቻለው በምንድን ነው? በጦር አይደለም፣ በስድብ አይደለም፣ በዛቻ አይደለም፣ በጋጋት አይደለም። ሰውን መማረክ የሚቻለው በፍቅር ነው አይደለም? በፍቅር እንግዲህ ሃይማኖት ጋር መሰራት ያለበት እሱ ነው። በፍቅር ነው መማረክ የሚችለው። በፍቅር በኃይል በፍጹም ማንንም ልትማርከው አትችልም። አንተ የራስህ እምነት ካለህ አንተ በምታሳየው ትትና
በምታሳየው ልልና ከፍታ ሰዎችን መማረክ ትችላለህ። ሰዎችን ማርከህ መውሰድ ትችላለህ። ከዛ ውጭ ግን በኃይል ማርከህ ሃይማኖተኛ ልታደርገው በፍጹም አይቻልም፣ አይሆንም፣ ሊሆን አይችልም ማለት ነው። ስለዚህ በፍቅር ነው የሚማረከው። ሃይማኖት እንደዛ ነው መሆን ያለው። የጠብ ምንጭ ሊሆን አይገባውም። የአኗኗር ዘይቤ፣ ባህል፣ አመለካከት የጠብ ምንጭ ሊሆን አይገባውም። ይልቁንስ መቻቻል የሚለው ነገር ገዢ፣ በጣም ገዢ ነገር ነት ማለት ነው። አብረን እንድንኖር የምታስችለን ነገር ይቺ መቻቻል የምትሏ ነገር በጣም ትልቅ እሴት ናት በማህበረሰቡ ውስጥ ማለት ነው። ሌላው ማካፈል ነው። ማካፈል አንድ ነገር በጋራ ለማከናወን ከሌሎች ጋር መሳተፍ መቻል ያስፈልጋል ማለት ነው። ያለንን ሀብት ሊሆን ይችላል፣ ቁስ ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ጉልበት ሊሆን ይችላል፣ ሀሳብ ሊሆን ይችላል። ማካፈል ያስፈልጋል ማለት ነው። የጋን ውስጥ መብራት መሆን አያስፈልግም። የምንችለውን ነገር በተገቢው መንገድ ለሚገባው አካል ማካፈል ተገቢ ነው ማለት ነው። ማካፈል ተገቢ ነው ማለት ነው። አዛኝ መሆን የሌሎችን ችግር መጋራት መቻል። የሌሎች ችግር ለራስ ችግር አይቶ ምን ማለት ነው? አዛኝ መሆንና መተባበር ያስፈልጋል ማለት ነው። አዛኝ መሆን አሁን ስታዩ አዛኝ መሆን ማን ነው? አዛኙ ማን ነው? ማን ነው የሚታዘንለትስ? አሁን አስቸጋሪ የሆነ ነገር አለ። የሚታዘንለትስ ማን ነው? አዛኙስ ማን ነው የሚለው ነገር አሁን በሶሻል ሚዲያ ስትሄዱ እኔ በጣም የሚገርመኝ ሰው ሁሌም እንደምሳሌ የምጠቅሰው ሰው አይዶንት ኖ ብዙም አላውቀው፣ ግን ዝም ብዬ እንዲሁ ሳየው ለምሳሌ ማስተር አብነትን ታውቁታላችሁ? ፌስቡክ ላይ አይደል ቲክቶክ እና ማስተር አብነት ከበደ እና ሀዘኔታው በጣም የሚገርመኝ፣ በጣም ሀዘኔታው እንዴት ብትሉ እኔ የሚገርመኝ ነገር እነሱ ብዙ አዝናለሁ የሚል ብዙ ሰው አለ። አዝናለሁ የሚል እኮ ብዙ ሰው አለ። እኔም አዝናለሁ እላለሁ፣ ግን እንደ ማስተር አብነቱ ላዝን እንጃ እችላለሁ ብዬ አላስብም። እንዴት በሉ እኛ የአባታችን ወይም የእናታችን የእህታችን የአክስታችን እግር እንደዛ ቆስሎ ብናየው እንኳ ለማጠብ ይቅርና አንነካውም አይደል? አንነካው። እሱ ግን ሂዶ አላር የሰው አካል እንግዲህ ብዙ ነገር ይሆናል አይደል? ሂዶ ሲያጥብ ስታዩት፣ እኛ ለማየት የምንጠየፈውን እግር ሲያጥብ ታዩታላችሁ አይደል? የምንጠየፈውን ቁስል ሲጠርግ ታዩታላችሁ። ይሄ ዝም ብሎ የመጣ ነገር አይደለም። ለገንዘብ ብሎም አይደለም። በነገራችን ላይ ይህን የሚያደርገው በፍጹም ገንዘብ በብዙ መንገድ ማግኘት ይችላል። ወረዲ እሱ ትልቅ ሰው ቫይራል የወጣ ነው፣ ብዙ ሰው የሚያውቀው ሰው በብዙ ነገር መንገድ ማግኘት ይችላል። ለገንዘብ ብሎ አይደለም፣ የገባው ነገር ስላለ ነው። አዛኝ ስለሆነ እንደዛ ቢያደርግ በእርግጠኝነት አዛኝ ስለሆነ ስለሚያዝን ነው የገባው። ከሌላው ሰው የተለየ የገባው ነገር ስላለ ነው፣ አዛኝ ስለሆነ ነው እንጂ ለገንዘብ ብቻ ብሎ እንደዛ የሚያደርግ ሰው ነው ብዬን ያላም እና አዛኝ መሆን እስከዚያ ድረስ ነው። አዛኝ መሆን እስከዚያ ድረስ ነው። ሌሎች የጠሉትን ሌሎች የፈሩትን ነገር ምንድነው ማከናወን ማድረግ መቻል። መርዳት እስከዚያ ድረስ ነው። መርዳት ማዘን እስከዚያ ድረስ ነው። መደራደር ስሜትን የሚጎዱና ራስን ከአደጋ ሁኔታዎች የመቋቋም ችሎታ ነው። መደራደር ወሳኝ ነው። መደራደር ትክክለኛ ድርድር ካላደረግ ምን ይሆናል ማለት ነው? ስሜትንም ሆነ አደጋን ምንድነው ማለት ነው ያስከትላል ማለት። ትክክለኛ መደራደር ያስፈልጋል። በውሏችን፣ በስራችን፣ በእንቅስቃሴያችን የሆነ ነገር ይገጥመናል። ስለዚህ ምን ያስፈልጋል ማለት ነው? ትክክለኛ የመደራደር ችሎታ ሊኖረን ይገባል ማለት ነው። ሚዛናዊ የሆነ የመደራደር ሁኔታ ሊኖረን ይገባል ማለት ነው። አለበለዛ ምን ይሆናል ማለት ነው? ራስን ከአደጋ ላንጠብቅ እንችላለን ማለት ነው። ትንሽዬዋ ነገር በትክክለኛው መንገድ መደራደር ስላቃተን ብቻ ህይወትን እስከ ማሳጣት ትደርሳለች አይደል እንዴ? ሰው በክርክር ተነስቶ በንግግር ክርክር ተነስቶ ህይወትን ሊያጣ ይችላል አይደል? በመከራከር በትንሽዬ ግጭት ሹፌር ስትሆኑ በትንሽዬ ንብረትን የደረሰች ትንሽዬ ነው ግጭት የደረሰው። በትክክለኛ መንገድ ካልተደራደራችሁ ህይወትን እስከ ማሳጣት ሊያደርስ ይችላል። ስለዚህ መደራደር ምንድነው ማለት ነው? ራስን ከአደጋና ከሌሎች ሁኔታዎች የመቋቋም ችሎታ። ስለዚህ ትክክል መደራደር ስናደርግ ምን ያስፈልጋል ማለት ነው? ትክክለኛና ፍትሃዊ የሆነ መንገድ ያስፈልገናል ማለት ነው። ብልጥ መሆን መቻል ያስፈልገናል።